ስፔን የ2026 የዓለምን ዋንጫ አሸነፈች። አርጀንቲና 1-0 ተሸነፈች። የፍጻሜው ሙሉ ታሪክ። ሰላም የእግር ኳስ ወዳጆች፣ እንኳን ወደ ባይስታር ቻናል በደህና መጡ። የ2000 የዓለም ዋንጫ ተጠናቋል። ስፔን አርጀንቲናን 1-0 በማሸነፍ የዓለም ሻምፒዮን ሆናለች። ነገር ግን ይህ ቀላል ድል አልነበረም። ጨዋታው 90 ደቂቃ ሙሉ ጎል ሳይገባ ቀጠለ። ከዚያም በተጨማሪ ሰዓት የስፔኑ ተጫዋች ፌራን ቶሬዝ በ106ኛው ደቂቃ ወሳኙን ጎል አስቆጠረ። ዛሬ በዚህ ቪዲዮ ስፔን እንዴት አርጀንቲና እንዳሸነፈችና የፍጻሜውን ጨዋታ እንዴት እንዳካሄደች እንመለከታለን። የመጀመሪያው አጋማሽ ጨዋታው ከመጀመሩ ጀምሮ ስፔን ኳስን በመቆጣጠር ጥቃት ለመፍጠር ሞከረች። በአምስተኛው ደቂቃ ላይ ላሚን ያማል የጨዋታውን የመጀመሪያ ኢላማ ያደረገ ሹት አደረገ። ነገር ግን የአርጀንቲና ግብ ጠባቂ ሚሊያኖ ማርቲኔዝ ተዘጋጅቶ ነበር። አርጀንቲና በመከላከል በጣም ጥሩ ነበረች። ስፔን ብዙ ጊዜ ወደ ግብ ለመድረስ ብትሞክርም የአርጀንቲና መከላከያ በጥንቃቄ ቆመ። 45ኛው ደቂቃዎች ተጠናቀቁ፣ ግን ውጤቱ 0-0 ሆኖ ቀጠለ። ሁለተኛው አጋማሽ ሲጀምር ስፔን ግፊቷን አሳደገች። በ77ኛው ደቂቃ ላይ ስፔን ከባድ የጎል እድሎችን ፈጠረች። ነገር ግን ማርቲኔዝ አርጀንቲናን ከጎል አዳናት። ጨዋታው ወደ 90ኛው ደቂቃ ሲቃረብ ሁለቱም ቡድኖች ግብ ለማግኘት ተጣጉ። በ93 ደቂቃ እና አርጀንቲና ትልቅ ችግር ገጠማት። ኢንዞ ፈርናንዴዝ ሁለተኛው ቢጫ ካርድ ካገኘ በኋላ ቀይ ካርድ የተሰጠው፣ አርጀንቲናም ጨዋታውን በ10 ተጫዋቾች ለመጨረስ ተገደደች። ተጨማሪ ሰዓት የድል ጎል 90 ደቂቃው ተጠናቀቀ። ውጤቱ አሁንም 0-0 ነበር። ስለዚህ ጨዋታው ወደ ተጨማሪ ሰዓት ገባ እና በ106ኛው ደቂቃ የስፔን ታሪካዊ አፍታ መጣ። ኒኮ ዊሊያም ኳሱን በጥሩ ሁኔታ አዘጋጀ። ፌራን ቶሬዝ ግን እድሉን አላበከነም። ኳሱን ወደ ጎል ላከ። ጎል! ስፔን 1-0 አርጀንቲና። ይህ የጎል የስፔን የዓለም ዋንጫ ህልም ወደ እውነት ቀየረው። የመጨረሻው ደቂቃዎች አርጀንቲና ከጎል በኋላ የእኩልነት ጎል ለማግኘት ሞከረች። ነገር ግን የስፔን መከላከያዋን አጠናከረች። ፌራን ቶሬዝ እንደገና ጎል ቢያስቆጥርም ከጨዋታው ውጭ ተብሎ ከጎል አልጸደቀም። በመጨረሻ አርጀንቲና የእኩልነት እድል አገኘች፣ ግን ኳሱ ከግብ በላይ መጣ። የመጨረሻው የዳኛው ፊሽካ ተሰማ። ስፔን 1-0 አርጀንቲናን በማሸነፍ የስፔን የ2000 የዓለም ሻምፒዮን ሆነች። ስፔን ታሪክ ሰራች። ይህ ለስፔን ሁለተኛው የዓለም ዋንጫ ነው። በፍጻሜው አርጀንቲናን በመርታት የዓለም ዋንጫን እንደገና አሸነፈች። ለፌራን ቶሬዝ ደግሞ ይህ የህይወቱ ታላቅ አፍታ ሆነ። ከተጨማሪ ሰዓት የመጣ ጎል የዓለም ዋንጫ ፍጻሜ ወሰነ። ለሜሲ እና አርጀንቲና የ2022 ሻምፒዮን ሆኖ ወደዚህ ውድድር መጥታ ነበር። በ2026 ደግሞ ዋንጫዋን ለመከላከል ተቃርባ ነበር። ነገር ግን በፍጻሜው ከስፔን ጋር በጣም ከባድ ጨዋታ አደረገች። በመጨረሻም አንድ ጎል ብቻ ልዩነት ሆኖ ዋንጫውን አጣች። ለሊዮኔል ሜሲ ደጋፊዎች ይህ አሳዛኝ የፍጻሜ ምሽት ሆኖ ሜሲ እና አርጀንቲናን የዋንጫ ጉዟቸውን በሁለተኛነት ጨረሱ። እናንተ ምን ትላላችሁ? ስፔን በትክክል ዋንጫዋን ይገባታል ብላችሁ ታስባላችሁ ወይስ አርጀንቲና የተሻለ ድል ነበራት? የጨዋታው ምርጥ ተጫዋች ማን ነበር? የስፔን የድል ጎል አስቆጣሪ ፌራን ቶሬዝ ወይስ ሌላ ተጫዋች? በኮሜንት ላይ አስተያየታችሁን ጻፉ። ቪዲዮውን ከወደዳችሁት ላይክ አድርጉ። ባይስታር ቻናላችን ሰብስክራይብ አድርጉ። ለተጨማሪ የእግር ኳስ ዜና እና የትንታኔ እንደገና እንገናኛለን። ስፔን የ2026 የዓለም ሻምፒዮን